ሰላም ጀማው እንደናችሁ we are back with a new episode of ፋንተራ ዛሬ ስለ ትራንስፈር ነው የምናወራው ክለቦቻችን እንዴት እየተንቀሳቀሱ ነው ያሉት ተፍ እየተባለ ነው ያለው ባይላ ሊባል ነው አርሰናል ቤት እንግዲህ እንጠብቃለን እስኪ ቶፕ 6 ምንላቸው ነው የፕሪሚየር ሊግ ክለቦች እስካሁን ድረስ ያደረጉትን እንቅስቃሴ ያስፈረሟቸው ጨዋቾች እንዴት እንደሚጠቅሟቸውና ከዚህ በኋላ ደግሞ እየተወሩ ያሉትን ሪመሮች አንድ ላይ በማድረግ አዋህደን አዛምደን እናንተ ጋር እንከሰታለን ማለት ነው ሰብስክራይብ ማድረጋችሁን አትርሱ እኔ ሆስታችሁ ቴድሮስ አርሰናል ቴድሮስ ንጋቱ ገብረየስ በየነ ዛሬም አበራያችኋለሁ ቀጥታ ወደ ፕሮግራማችን እንገባለን ስለ ትራንስፈር ስንወራ የመጀመሪያ የምናነሳው ክለብ ስፒር ሄድ ብናረጋው ኦብቪየስሊ ቼልሲ ነው ቼልሲ እና ትራንስፈር ማለት አንድ ናቸው ምንም የሚለያችሁ ነገር የለም በዚህኛው ትራንስፈርም በጣም ሜጀር የሆኑ ሳይኒንጎችን ካሁኑ ማድረግ ችለዋል ዣቪ አሎንሶ እንግዲህ ሪያል ማድሪድ ውስጥ ለሱ የማይሆን ሲስተም ሲሞክር ነበር ወይም ደግሞ እሱ በተለምዶ ከሚጫወትበት ሲስተም ውጪ በአራት ተከላካዮች በአራት አማካዮች ሲጫወት ነበር ቡድን ውስጥ የነበሩትን ተጫዋቾች አኮሞዴት ለማድረግ ስለፈለገ አሁን ግን ወደ ነበረበት 3-4-3 ፎርሜሽን የተመለሰ ይመስለኛል ይሄን 3-4-3 ፎርሜሽንም ለማስተካከል ሲባል አዳዲስ ሁለት የተከላካይ ግዢዎችን ገዝቷል አዲስ ሴንትራል አታኪንግ ሚድፊልደርም አስፈርሟል እንግዲህ ሁለት ተከላካዮች ማርኮ ፓሌስትራ እና ማክሰንስ ላኳ ናቸው ማክሰንስ ላኳን ክሪስታል ፓላስ እናውቀዋለን ማርክ ጌሂና ዮአኪም አንደርሰን ከወጡ በኋላ ፓላሶች ከዘየዷቸው ትልቅ ዚያዳዎች ውስጥ አንዱ ማክሰንስ ላኳ ነበረ በጣም ዝቅተኛ በሆነ ገንዘብ ነበረ ከቡንደስሊጋው ማስፈረም የቻሉት የነበረው ነገር ግን ወደ ቡድናቸው ከመጣ በኋላ ባክላይኑን ስትሮንግሊ በደንብ አድርጎ መያዝ ችሎ ነበር ዮአኪም አንደርሰን ወደ ፉላም በመሄዱ ብዙ እንዳይጎዱ ይሁን በምክንያት የነበረው ማክሰንስ ላኳ ነበር አሁን በዚህ አመትም ማርክ ጌሂን ካጡ በኋላ ከነ ሪቻርድስ ጋር በመሆን ስቲል ያን ባክ መስመር በደንብ አድርጎ ይዞ ዓለም ዋንጫ ላይ ራሱ ለፈረንሳይ ተመርጦ ሄዶ የዊሊያም ሳሊባ ባካፕ ሆኖ የተጫወተ ተመልክተናል ይሄ በጣም ቆንጆ ግዢ ነው ከጎኑ የነበረው ደግሞ ማርኮ ፓሌስትራ ለምንጠራው በጣም ታዳጊ የሆነ የጣሊያን ዜግነት ያለው ጎበዝ የአትላንታ ተጫዋች ነበር አሁን እንግዲህ ቼልሲን ተቀላቅሎ ፓሌስትራ በአትላንታ በጣም ቆንጆ ጊዜ ነበር ባለፈው አመት ማሳለፍ የቻለ ነበር ስለዚህ ቼልሲ እነዚህን ተከላካዮች ወደ ቡድኑ መጨመሩ በደንብ አድርጎ ፍሉድ የሆነ የተከላካይ መስመር እንዲኖረው ያረጋል ብለን እናስባለን ከዛ በኋላ በጣም ትልቁ ግዢው እንግዲህ በ117 ሚሊዮን ፓውንድ ሞርጋን ሮጀርስን ከአስቶን ቪላ የግላቸው ማድረግ ችሏል ሞርጋን ሮጀርስ ውድድር ዘመኑን እንግዲህ በጣም ቆንጆ ካሳለፈ በኋላ ዓለም ዋንጫው ሳይጀምር በፊትና ዓለም ዋንጫው የተካሄደ ዓለም ዋንጫው ካለቀ በኋላ ስሙ በሰፊው ተያዘ የነበረው ከአርሰናል ጋር ነበር ነገር ግን ቼላዎች እንዴ አርሰናል ካማሮማ እኛ ፈልጓለን በሚል አይነት ስሜት በሚመስል ከአንዳንድ በቃ ምንም ሳናቅ ነው ጆሮን ይዘው ወደ ቡድናቸው የቀላቀሉት ሞርጋን ሮጀርስ እና ኮል ፓልመር ከልጅነት ጀምሮ ጓደኛሞች እንደነበሩ ታውቃላችሁ ሁለቱም እንግዲህ ቀጣይ አመት አብረው ሊሉብን ነው የፈለጉት ማለት ነው አብሬ እስክጮ ድረስ በቃ መጠበቅ አልቻልኩም ምናምን ነገር ብሏልና ሞርጋን ሮጀርስ ራሱ ቼልሲ የኖርዝ ለንደን ምናምን ሳይ የለንደን ትልቁ ክለብ ነው ብሎ የደጋፊዎቹን ልብ በፌሽታ ማድረግ ችሎ ነበር እውነት ነው አይደለም የሚለውን እንግዲህ ሜዳ ላይ የምንመለከት ይሆናል ማለት ነው ሞርጋን ሮጀርስን ዣቪ አሎንሶ ፍሎሪያን ሪድዝ እንዲያንጸባርቅ እንዳደረገው እንግዲህ ሊያረገው ይችላል ብዬ አስባለሁ እንግዲህ ምክንያቱም ልጁ በጣም ኳሊቲ ያለው ልጅ ነው ገና 23 አመቱ ነው ከዚህ በኋላ ማደግ ይችላል ብዙ ነገሮች ሊፈጠሩ ይችላሉ ከኮል ፓልመር ጋር ያንን የፊት መስመር በደንብ አድርገው ይመሩታል አሁን አለ ሁላችሁ የሚላቸው 9 ቁጥር ነው የሌላቸው ያ ነገር ሶርት አውት ማድረግ ቢችሉ እነ ዴላፕን ማስወጣት ቢችሉ መጀት ቢችሉ ማለት ዴዱድ የሆነ ተጫዋች ስብሃላ የኬን ምትክ ተብሎ አይደለም የኬን የኒኮላስ ጃክሰን ምትክ ራሱ መሆን አልቻለም ዴላፕ ብቻ ኮል ፓልመርን ሞርጋን ሮጀርስን አንድ ላይ አሰላለፍ ላይ የምናይባቸው ብዙ ጊዜያቶች ይኖራሉ ብዬ አስባለሁ ቼልሲ በዚህ ብቻ ላያበቃ ይችላል ታውቃላችሁ ጆቫኒ ኮይንዳን ከስፖርቲንግ ቀድሞ ገዝቶ ነበር በዚህ አመትም ወደ ቡድኑ ይቀላቀላል ኢማኑኤል ኢሜጋ የሚባለው የስትራስቡርግ የነበረው ተጫዋች ኦሬዲ ያስፈርሞት ነበር በዚህኛው አመት ነው ከቡድኑ ጋር የሚቀላቀለው በውሰት የሚወጡ የሚሸጡ ተጫዋቾች ቼልሲ ጋር ይኖራሉ ሁሉ ጊዜ አንድሬ ሳንቶስን ኦሬዲ ለማንቸስተር ዩናይትድ መሸጣቸውና አሌሃንድሮ ጋርናቾን ደግሞ ጄደን ሳንቾን እንዳረጉት ከማንቸስተር ተቀብለው ለአስቶን ቪላ አሲስት ማድረጋቸውን አሁንም አላቆሙም ማለት ነው እንግዲህ ቼላው ቀጣይ አመት ምን እንደሚያደርግ አብረን እንመለከት ይሆናል ቶፕ 4 ይጨርሳሉ የሚለው በጥያቄ ምልክት እናልፈዋለን ሁለተኛ የምናነሳው እዚህ የዝውውር መስኮት ላይ በደንብ እየተሳተፈ ያልሆነ ክለብ በተቃራኒ ሊቨርፑል ፉትቦል ክለብ ነው ማለት ነው ዘ ሬድስ እንግዲህ የርገን ክሎፕን ካጡ በኋላ
እንዴት ነው ምን ሆነው ብለው በተጨነቁበት ሰዓት ላይ አርኔ ስሎት ላላላላ እያሉ መጥቶ ነበር። የመጀመሪያ ዓመታቸውም ከሞሳላ ማግኒፊሰንት የሆነ ሲዝን ጋር ወይም በአማርኛ መግነጢሳዊ የሆነ ሲዝን ጋር ፕሪሚየር ሊጉን ማሳካት ችሎ ነበር። ያለፈው ዓመት ግን በጣም በቃ ራሳቸውን የማይመስሉበት ሻዶ ኦፍ ደምሰልቭስ ብለው ፈረንጆቹ እንደሚናገሩት የወረደ የውድድር ዓመት ነው ማሳለፍ የቻሉት የነበረው። አቋማቸው ላይ ምንም አይነት መዋዣቅ ያላየነባቸው የነበሩ እንደ አሌክሲስ ማካሊስተር አይነት ተጫዋቾች አይደለም አቋማቸው ላይ ለመገኘት ይቅርና መሮጥ ራሱ ከብዷቸው ያየነበት የቡድኑ ከሚድፊልዱ በጣም በቃ ልክ ስላልሆነ ይቀነሳል ተብሎ ታስቦ የነበረው ዶሚኒክ ስቦዝ ላይ ደግሞ በተቃራኒው ምርጥ ሆነ ያየነበት ዓመት ነበረ። እንደ አሌክሳንደር ኢዛክ እንደ ፍሎሪያን ሪትስ እንደ ጄሬሚ ፍሪምፖንግ አይነት ተጫዋቾችን በጣም ብዙ ገንዘብ ፈሰስ አድርገው ወደ ቡድናቸው መቀላቀል ቢችሉም እንዴት እንደሚጠቀሙባቸው ሳያውቁ ጊዜው አልፏል። እነ ኤኪቲኬ ከጉዳት ለመመለስ ራሱ ገና 3 እና 4 ወር ይፈጅባቸዋል ዓመቱ ከጀመረ በኋላ። የኋላ መስመራቸውን እንግዲህ ቀደም ብለው በጄሬሚ ዣክፎይት ነበረ ማስተካከል የቻሉ የነበሩት። የመጀመሪያ ፕሪሲዝን ጨዋታውን ሳያደርግ እንግዲህ ትንሽ ጉዳት አጋጥሞታል። ጆ ጎሜዝ ደግሞ ጨዋታው መጀመሪያ በ7ኛው ደቂቃ ጉዳት አጋጥሞታል። ቨርጅል ቫን ዳይክ ታውቃላችሁ የእድሜው ነገር እየጨመረ እየሄደ ነው ያለውና ሳላን አሁን ለምሳሌ ዋንጫ የበሉበት ዓመት ላይ እንደዛ ካየነው በኋላ ያለፈው ዓመት አቋሙ እንደዚህ ይወርዳል አላሰብንም ነበር። ነገር ግን ስቲል በዚህ ዓመት የቫን ዳይክ እጣ እንደ ሳላ ሊሆን ይችላል የሚለው ጥያቄ ምልክት ነውና የኋላ መስመራቸው አሁንም ጥያቄ ምልክት አለበት። ኮነር ብራድሊ ተጎድቷል። ጄሬሚ ፍሪምፖንግ አቋም ላይ አይደለም። በግራ በኩል ነው በአንጻራዊነት በኪርኬዝና በሲሚካስ የሆነ ነገር ሊያደርጉ የሚችሉት። ወደ ሚድፊልድ ስንመጣ አሁንም ትክክለኛ 6 ቁጥር የሚባለው ዲስትሮየር የሆነ ሚድፊልድ ያላቸውም ዲፕላይን ፕሌይሜከር አድርገው ነው በራን ግራቨንበርግ የሚጫወቱት። እንግዲህ ያ ቦታ ላይ ሪንፎርስመንት ያስፈልጋቸዋል። የፊት ለፊት አጥቂ ላይ እንዳልኳቸው ኤኪቲኬ ስለተጎዳ አሌክሳንደር አይዛክን ነው መጠቀም ያለባቸው። ነገር ግን ትልቁን ተጫዋቾቻቸውን ሞሳላን ነው እንግዲህ በዚህ ዝውውር መስኮት ከቡድናቸው እንደሚለቅ ያረጋገጡት። ሞሳላን ለመተካት እንደ ያንዶ ማንዴ አይነት ተጫዋቾችን ቢፈልጉም ነገር ግን እነ ብራድሊ ባርኮላን ቢሆኑ እስካሁን ድረስ ለሊቨርፑል መፈረም አልቻሉም። እስካሁን ባለው ሁኔታ ከሆነ ሊቨርፑል ዝውውር ላይ በደንብ እየተሳተፈ አይደለም ብሎ ደረታችንን ነፍቶ መናገር ይቻላል። ግን አንዶኒ ኢራኦላ በቦርንማውዝ በጣም ቆንጆ ዓመታት ነበር ያሳለፉት የነበረው። የዩሮፕ ደረጃን ይዘው እንዲጨርሱ ማድረግ ችሎ ነበር። በጣም ፖቴንሻል ያለው ኮች እንደሆነ በደንብ አድርጎ አሳይቶናል። እንግዲህ ሊቨርፑል ሃይ ኢንቴንሲቲ የሆነ እግር ኳስ መጫወት ስለሚፈልጉ አመቱን እንዴት አድርገው ይገፉታል የሚለውን ደግሞ አብረን የምንመለከት ይሆናል ማለት ነው። ከሊቨርፑል ሳይድ አሁን 2 ነጣጥለን ልናነሳቸው ማንችላቸውን ክለቦች ነው የምናነሳው። መጀመሪያ ማንቸስተር ዩናይትድን እናስቀድም። ማንቸስተር ዩናይትድ እንግዲህ በጣም ለረጅም ጊዜ ስሙ ከተለያዩ በቃ ያለፉት 2 እና 3 ዓመታት ከተለያዩ ሴንትራል ዲፌንሲቭ ሚድፊልደሮች ወይም ሲዲኤሞች ጋር ሲነሳ ነበር። ስለ ፕሪሚየር ሊግ ዋንጫ ማንሳት ስናወራ ቡድኖች የመሃል መስመራቸው በጣም ጠቃሚ ቦታ እንደሆነ በደንብ አድርገን ተመልክተናል። ለምሳሌ ሮድሪን በሲቲ ማየት ትችላላችሁ። ቡድናችን ዋንጫውን ሲያሳካ ዴክላን ራይስ የነበረው ሚና ማየት ትችላላችሁ። ከዛ ውጪ ደግሞ በጣም አስፈላጊ ያ ቦታ መሆኑ እንደ ሞሰስ ካይሴዶ አይነት ተጫዋቾች ደግሞ ቼልሲ ላይ ገብተው ያመጡት ለውጥ ማየት ትችላላችሁና ማንቸስተር ዩናይትድ ያን ተጫዋች ለማግኘት ለፍቶ ጥሮ ግሩ ካዝሚሮ ሲያረጅበት ማኑኤል ኡጋርቴን ራሱ አምጥቶ ነበር። ነገር ግን ያን ቦታ ስቲል መፍታት አልቻሉም። በዚህ ዝውውር መስኮትም ስማቸው ከሳንድሮ ቶናሊ ጋር ሲያዝ ነበር፣ ከማቴዎስ ፈርናንዴዝም ጋር ሲያዝ ነበር። ነገር ግን ያን ሁሉ ገንዘብ አናወጣም፣ ይሄ የኛ አዲሱ ስትራቴጂ አይደለም በማለት ኢኒዮሶች እንግዲህ ፊታቸውን ወደ አንድሬ ሳንቶስ አዙሮ ከቼልሲ የመጀመሪያ ግዣቸው አድርገው እንግዲህ ማስፈረም ችሎ ነበር። ከዛ በፊት ምንም ያልታመመ ተጫዋች ዓለም ዋንጫ ላይ አቋሙን ካዩ በኋላ ኦልሬዲ ተስማምቶ የጨረሱ ሰውዬ ኤደርሰንን ሰውዬ ስናክመኛ ጤነኛ አይደለም በማለት ወደ አትላንታ ቤት መልሶ አዲስ ኮንትራት መፈራረሙ የሚረሳ አይደለም። ከሱ በመቀጠል ግን በጣም ለማንቸስተር ዩናይትድ አስፈላጊ የሆነ ግዢ በዩሪ ቲሌማንስ ላይ አርገዋል ብዬ አስባለሁ። ዩሪ ቲሌማንስ ማለት በጣም ቴምፖን ዲክቴት ማድረግ የሚችል እግር ኳስን በደንብ አርጎ መጫወት የሚችል ኳስን ከኋላ በደንብ አርጎ ማስጀመር የሚችል ብዙ ኳሊቲዎች ያሉት ተጫዋች ነው። ከብሩኖ ፈርናንዴዝ እና ከጎኑ ጋር አብሮ ከሚሰለፈው ሜቢ ከኮቢ ማይኖ ወይም ደግሞ ከሌላ ተጫዋች ጋር ቆንጆ ጥምረት ይኖረዋል ብዬ አስባለሁ። ምናልባት ግን ፊዚካሊቲውን ሚድፊልዱ እንዳያጣና ባላንሱ እንዳይስት ነው የሚፈራ። በሌላ በኩል ደግሞ ዩሪ ቲሌማንስ ማለት በጣም ደስ የማይል የጉዳት ታሪክ ያለበት ተጫዋች ነውና ያ ነገር አሁንም ኢፌክት እንዳይፈጥርባቸው ካልሆነ በስተቀር ቆንጆ ግዢ ነው ብዬ አስባለሁ። ስማቸው ዩናይትዶች ከባሌባ ጋር ሲያዝ ነበር። ስለ ኤሌት አንደርሰን የሚተነሱ ነገሮች ነበሩ። ነገር ግን አሁንም ያ ቦታ ላይ
ሰው እየፈለጉ ይገኛሉ። ያን ነገር ማሳካት ይችላሉ አይችሉም የሚለውን ደግሞ ዝውውር መስኮቱ በቀጠለ ሰዓት የምንመለከት ይሆናል። ከዛ በኋላ ገና ነው ያለፈው ዓመት የፕሪሚየር ሊግ ሻምፒዮን የሆነው ቡድናችን አርሰናል በዚህ ዝውውር መስኮት ምን እያደረገ ነው የሚለውን ነገር አብረን እናወራበታለን። አብራችሁን ቆዩ። ቡድናችን አርሰናል ክርስቲያን ዞሊስን ማስገዛት ችሎ ነው ወይ ክርስቲያን ዞሊስ ብላችሁ መጥራት ትችላላችሁ። አክሰንቱን እናስተካክሎ ካላችሁ ይሄ ግሪካዊ እንግዲህ 22 ጎልና 29 አሲስቶችን ማድረግ ችሎ ነበር ባለፈው ዓመት በቤልጂየም ሊግ በክለብ ብሩገ ነበር ሲጫወት የነበረ። ቡድኑ ስኬታማ እንዲሆንና ዋንጫውንም እንዲያሳካ ሊጋቸው እንዲያሳኩ ትልቅ ሚና የተጫወተ ተጫዋች ነበር ክርስቲያን ዞሊስ። ቡድናችን ሊያንድሮ ትሮሳርድን እንዳጣ ታውቃላችሁ። ሊያንድሮ ትሮሳርድን ካጣም በኋላ ሁነኛ ተተኪ ይሆናል ተብሎ ይታሰባል። የሱ ግዢ በጣም ፕሮሚነንት የሆነ የፊት ለፊት መስመር ግዢ ጋር የተለያየ እንደሆነ ወይም ደግሞ ስቲል ቡድናችን አዲስ ተጫዋች ፈልጎ ወደ ገበያው እንደሚወጣ እሱን ያስፈረመ የነበረበት ሰዓት ላይ እንደነ ፋብሪዚዮ ሮማኖና የተለያዩ ዘጋቢዎች ሲዘግቡ ነበር እነ ዴቪድ ኦርንስቲን እንዲሁም የመሳሰሉት። እና አሁን ቡድናችን ግዢ ወደ ውጭ ወጥቶ በጣም የሚገርምና ኢንተረስቲንግ የሆነ ስም ደጋግመን እየሰማ እንገኛለን። ቪኒሲየስ ጁኒየር ቱ አርሰናል ሂር ዊ ጎ ቢባል አስባችሁታል? በቃ ሁሉም ነገር ያለው አሁን በዚህ ሰዓት ላይ ማድሪድ እጅ ላይ ነው ብዬ አስባለሁ። ምክንያቱም ቪኒሲየስ ጁኒየርን እንግዲህ ለመልቀቅ ወይም ደግሞ ቡድናቸው ላይ ለማቆየት ሁለት ቦታ ላይ የቆሙ ይመስለኛል። ሪያል ማድሪድ ከዚህ በፊት በኮንትራት ዲስፒዩቶች እንግዲህ የሚታማ ቲም እንዳልሆነ ታውቃላችሁ። ፍሎሬንቲኖ ፔሬዝ የሆነ አይነት አቋም ከያዙ ምንም አይነት ተጫዋች ብትሆን አያዳምጡህም ማለት ነው። ከዚህ በፊት እንደ ኢከር ካሲያስ አይነት ተጫዋች እንደ ሰርጂዮ ራሞስ፣ ራውል ጎንዛሌዝ ብላንኮ፣ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ አይነት ስታቸር ያላቸው ነው በጣም ትላልቅ የቲሙ ሌጀንድ የሆኑ ተጫዋቾች ራሱ ኮንትራት ዲስፒዩት ሲገቡ አቋማቸውን ባለመቀየር ነው የሚታወቁት። እንግዲህ በዚህ ሳምንት የመጨረሻ የኮንትራት ንግግሮችን ከቪኒሲየስ ጋር ያደርጋሉ ተብሎ ይታሰባል። ነገር ግን በትናንትናው ዕለት ያን ዲዮማንዴን ዝውውር መጨረሳቸውን አስታክሎ የተነሳ ማድሪዶች እሱን ለመልቀቅ ያን ያክል ላይቸገሩ ይችላሉ። ምክንያቱም ዲዮማንዴ በቀኝም በግራ መስመርም መጫወት ስለሚችል ማለት ነው። ጉዳት ላይ ያለው ሮድሪጎ መረሳት የለበትም። ኪሊያን ምባፔ የሚያ ቦታ በጣም ይመቻል። እንደውም ከመጣ ጀምሮ እዛ ቦታ ላይ ለመጫወት የነበረውን ፍላጎት ታውቃላችሁ። ብቻ ጆዜ ሞሪኒዮ እንደነ ዱምፍሪስ አይነት ተጫዋቾችን ኮናቴ፣ ኩኩሬያ እንዲሁም ደግሞ በርናርዶ ሲልቫን ኦሬዲ እንደገዙ ታውቃላችሁ። እንግዲህ ማድሪድ በጣም እየቀወጠ ይገኛል ይህንን የዝውውር መስኮት። አርሰናል እንግዲህ ጨርሷል ብዬ ማስበው ሌላኛው የሚድፊልድ ፈራሚ የሚሆነው ብሩኖ ጉማሬስ እንግዲህ የፕሪሚየር ሊጉ ምርጡ ብሩኖ እንግዲህ ለአርሰናል የሚፈርጅ መጫወት ቀልዲ ነው እንዴ! ብቻ ብሩኖ ጉማሬስ ምን አይነት የሚገርም ተጫዋች እንደሆነ ታውቃላችሁ። ገና ወደዚህ ሳይመጣ በፊት ራሱ ወደ ኒውካስትል አርሰናል የሚገባበት ትልቅ ቻንስ ነበረ። በተለያዩ አለመስማማቶች ነበር ወደ ኒውካስትል የሄደበት የነበረው። ያው ቡድናችን እንደዚህ ጠንካራም አልነበረም ታውቃላችሁ ያ ታይም ላይ። ብቻ ግን ራሱን በደንብ አድርጎ አስይዟል ፕሪሚየር ሊጉ ላይ። በጣም እኔ ብሩኖ ጉማሬስ መወደለት ነገር ኳስ ችሎ አግሬሲቭ የሆነ ተጫዋች ነው። ዝም ብሎ አግሬሲቭ የሆነ ተጫዋች አይደለም፣ ወይ ደግሞ ኳሷን ብቻ የሚችላት አይነት ተጫዋች አይደለም። ሁለቱንም አንድ ላይ አድርጎ ማስቀጠል የሚችል ተጫዋች ነው። ፕሬሲንግ ላይ በጣም ጎበዝ ነው። ስፔሻሊ ፋይናል ሰርድ ላይ ፕሬስ በሚያደርግበት ሰዓት ላይ ለውጦችን ማምጣት ይችላል። ወይም ደግሞ ከዛ የሚፈጠሩ ምክንያቶች ጎሎች ሲቆጠሩ በተደጋጋሚ አይተናል። የሊደርሺፕ ባህሪ አለው። በዛ ላይ ብሩኖ ጉማሬስ ታውቃላችሁ ዓለም ዋንጫ ላይ 4 አሲስት ማድረግ ችሎ ነበር። አስቡት። በዚህ ጋር ብሩኖ ጉማሬስ አለ፣ በዚህ ጋር ዴክላን ራይስ አለ። ከዛ ዴክላን ራይስ ሲደክመው ምናምን ኳሱን የሚያስፈልግ ዙቢሜንዲ እናስገባለን። አይ እንደዛ አይደለም እንጫወተው ካልን ብሩኖ ጉማሬስን 6 ቁጥር አድርገን ደግሞ ስኬሊን 8 ቁጥር አድርገን እዚህ ጋር ኦዴጋርድን ቆይ የሆነች ነገር እንፍጠር ካልን ስለ በቃ ሊጉ ይደብረዋል ነው ብለ ብሩኖ ጉማሬስን የምናስፈርም ከሆነ አርሰናል ብሩኖ ጉማሬስና ቪኒሲየስን ጨረሰ ማለት በቃ በየሳምንቱ ይከፈ ቢዚቴና ያ በቃ ግዢ ነው የሚሆነው። 3-4 ዓመት አርሰናል ፕሪሚየር ሊጉን ማሳካት ይችላል ብዬ አስባለሁ። ምክንያቱም ቀጣዩ የምናወራው ደግሞ ክለብ ነው። ሪያል ማድሪድ ሮድሪን ከማንቸስተር ሲቲ የሚወስድ ከሆነ አሁን ነገሮች እንግዲህ በጣም እያለቁ ያሉ ይመስላሉ። ሮድሪ ማንቸስተር ሲቲን የሚለቅ ከሆነ ነገሮች ይቀላሉ ብዬ አስባለሁ። በዚህ ወደ ማንቸስተር ሲቲ እንግባና ስለ ሮድሪ እናወራ ትንሽ። ሮድሪ እንግዲህ ወደ ሪያል ማድሪድ መሄድ ፍላጎት እንደነበረው ከዓለም ዋንጫው በፊትም በተደጋጋሚ ተናግሮ ነበር፣ ይታወቅ ነበር። ስለ ወደፊቱ ማውራት አልፈልግም እንደዚህ ነው እንደዛ ነው እያለ ነበር ዓለም ዋንጫ ላይ ገባ የነበረው። ፍሎሬንቲኖ ፔሬዝ ከባለንዶር ጋር በተያያዘ በተፈጠረው ነገር ከሱ ጋር የሆነ አይነት ቁርሾ ውስጥ ገብተው ነበር። ነገር ግን ዓለም ዋንጫ ላይ ያሳየውን ያን ፐርፎርማንስ እያዩ እሳቸውም ጆሮ ዳባ ልበስ ብለው መቆየትን አልመረጡም። ምክንያቱም ሮድሪ ነው ማለት ሮድሪ ወደ ሪያል ማድሪድ መሄድ ከሆነ ኤሌት አንደርሰን በነቲጃኒ ራይንደርስ ምናምን ነገር ያጣመረ ሲቲ የሮድሪ አይነት ግልጋሎት ያገኛል ብዬ አላስብ እኔ ፐርሰናሊ። ስፔሻሊ አዲስ ኮች
ኢንዞ ማሬስካን ቀጥረው ፔፕን ባጣችሁበት አመት ላይ እንደ በርናርዶ ሲልቫ አይነት ሊደሮችን አጣችሁ፣ ሮድሪ አይነት ሊደር አላው ላይ መደርበው ማጣት ምናምን ማለት ከምታስቡት በላይ ካታስትሮፊክ የሆነ ነገር ነው ለማንቸስተር ሲቲ። ቢቆይ ደግሞ በጣም ጥሩ ዜና ነው ለማንቸስተር ሲቲ ደጋፊዎች። በዚህ ዝውውር መስኮት 130 ሚሊዮን ፓውንድ ያው በፕላስ አዶን ሲሆን ደግሞ 117 ሚሊዮን ፓውንድ ወጥቶበት ኤሊየት አንደርሰን ለማንቸስተር ሲቲ ፈርሟል። ይሄ የሚገርም ግዢ ነው። ባይዘ ኤሊየት አንደርሰን ትዝ ይለኛል ከኒውካስትል ወጥቶ ወደ ኖቲንጋም ፎረስት ሲገባ በ35 ሚሊዮን ፓውንድ ነበር የገባውና የፒኤስአር ሩላቸው እንዳይበላሽ ወይም ደግሞ ቅጣት እንዳይቀጡ ነበር በግዴታ ኒውካስትሎች የሸጡት እንጂ ሊሸጡት የሚፈልጉት አይነት ተጫዋች ራሱ አልነበረም። ብቻ ኤሊየት አንደርሰን ሲፈርም ገንዘቡ ብዙ ነው ምናምን እየተባለ ነበር። አሁን ግን ጭራሽ የነበረበትን አቋም እንዳለ ኤሊቬት አድርጎ ከ100 ሚሊዮን ፓውንድ በላይ አትረፈው ነው እንግዲህ ኖቲንጋም ፎረስቶች እየሸጡት ያሉት በዚህ ሰዓት ላይ። በሲቲ ቤትም በእርግጠኝነት ስኬታ እንደሚሆን ምንም ጥርጥር የለኝም። ዓለም ዋንጫ ላይ አይታችሁታል ከዴክላን ራይስ ጎን ሆኖ እንዴት ሲጫወት እንደነበረ። በጣም የሚገርም ተጫዋች ነው። በጣም አሪፍ ፓሲንግ ሬንጅ ያለው ተጫዋች ነው። አግሬሲቭ መሆን ሲፈልግ አግሬሲቭ መሆን ይችላል። ኳስ ይሾታል፣ ይሮጣል፣ ምንም ነገር አታጡም ከኤሊየት አንደርሰን እንዴት አድርጎ እንደሚጫወት ሲቲ ቤት እናያለን። ከሱ ውጭ እንግዲህ አርሰናል ለረጅም ጊዜ ሲጣራው የነበረው ጄሬሚ ሞንጋንም ታውቃላችሁ ማንቸስተር ሲቲዎች እንዳስፈረሙ። ነገር ግን ጄሬሚ ሞንጋ በጣም ታዳጊ የሆነ ተጫዋች ነው። ለማንቸስተር ዋናው ቲም ይጫወታል ብዬ አላስብም ለሲቲ። እንዴት አድርገው ያን ነገርም ፊገር አውት እንደሚያደርጉት አብረን የምንመለከት ይሆናል ማለት ነው። ስለ ማንቸስተር ሲቲ ይሄን ያህል ካልን በዚህ የዝውውር መስኮት ሳይጠበቅ በጣም ብዙ ገንዘብ ፈሰስ እያደረገ ያለው ሚድፊልዱን እና ዲፌንሱን ሪቢውልድ አድርጎ የተነሳው ቲም ደግሞ ቶተንሃም ናት። ዶሮዋ እንግዲህ በጣም የሚገራርሙ ገንዘቦችን እየወጣ ለሳንድሮ ቶናሊ 90 ሚሊዮን ፓውንድ ማውጣት ሲችሉ ለማቴዎስ ፈርናንዴዝ ደግሞ 80 ሚሊዮን ፓውንድ በላይ ወጪ አድርገው ሚድፊልዳቸውን ከአዲስ ለመስራት እየሞከሩ ነው። ኦልሬዲ እንደ ሮድሪጎ ቤንታንኩርና ኢስማኤል አሳር አይነት ተጫዋቾች ነገር ሚድፊልዱ ላይ እንዳሉ ታውቃላችሁ። እነ ዲያን ኩልሴቪስኪም እንግዲህ ከ14 እና ከ15 ወራት ጉዳት በኋላ እንግዲህ ጨዋታዎችን ሊያደርጉ ይችላሉ። በዚህ ዓመት ቶተንሃም የተከላካይ መስመራቸው ላይ ደግሞ ባለፈው ዓመት በጣም ምርጥ አቋም ሲያሳዩ የነበሩት በየራሳቸው ቡድን የመጀመሪያው ማርኮ ሴኔሲ አርጀንቲናው ማርኮ ሴኔሲ ቦርንማውዝ ውስጥ የነበረውን የሚገርም ፕሮሚናንት ሮል አይተናል። ኳስን መጫወት ማንሸራሸር ምንም አይነት የማይከብደው በቃ በምንም አይነት ኢሹ ያልሆነበት ተጫዋች ነው። እሱን በነፃ ማስፈረም ችሏል ከቦርንማውዝ። ሌላኛው ተጫዋች ደግሞ ማን ቫን ሄከ ነበር ስሙ ቫን ሄከ ነው። እስኪ ቫን ሄከ ብለህ ሰርች አድርጊ። ቫን በይና ሄከን HECKE ነው KE እኮ ስሙ ሙሉ ስሙ ማለት ነው። ዣን ፖል ቫን ሄከን ያለፈው ዓመት ደግሞ በብራይተን ቤት አይተነዋል። እኔ ቼልሲ የሚገዛው መስሎኝ ነበር። የቼልሲ አይነት ግዢ መስል ነበር ዣን ፖል ቫን ሄከን። ነገር ግን ቼልሲ ሱንጮች አልመረጠውም። በጣም የሚገራርም ስራዎች ሲሰራ ታዩታላችሁ የሆነ ሰዓት ላይ። ከዛ የሆነ ሰዓት ላይ ደግሞ በጣም ማይሆኑ ቦታዎች ላይ ታገኙታላችሁ። በጣም እያጠፋ ምክንያቱም አጥቂዎችን መጎንተን የሚወድ ከጀርባቸው የሆነ አይነት ሹክ የሚላቸው አይነት ተጫዋች እንደሆነ አይተነዋል እና ዓለም ዋንጫ ላይ የሆነ ያክል ጠቅሞታል፣ የሆነ ያክል ጎርቶታል ማለት ይቻላል ይሄ ጸባዩ። ብቻ ግን ቶተንሃም እንደዚህ ተጫዋቾች አስፈርሞ ከአዲስ በሮቤርቶ ዲዘርቢ ስር ለመነሳት የሚሞክር ቡድን ነው። ምክንያቱም የዛሬ 2 ዓመት 17ኛው እና 16ኛ ጨርሱ። ያለፈው ዓመትም በተመሳሳይ ቲንክ 16ኛው ወይ 17ኛ ነው የጨረሱት። 2 ዓመት እንደዚህ ተንጠላጥለው ተርፎ በዚህ ዓመት ግን ከፍ ለማለት እንደሚጫወቱ ምንም አይነት ጥርጥር የለውም ማለት ነው። ፕሪሚየር ሊጉ ላይ ብዙ ነገሮችን ማለት ይቻላል። የቀሩትም ቲሞች ተፍተፍ ይላሉ፣ ይንቀሳቀሳሉ ታውቃላችሁ። ነገር ግን ወደ ላሊጋ እንድና ባርሳ የጎርደን ዝውውር ከጨረሰ በኋላ አላዩ ላይ ካሪም አዴሚን ጨምሮበታል። እንግዲህ ሁለቱም በጣም ፍጥነት ያላችሁ ተጫዋቾች ነው ታውቃላችሁ። ማርከስ ራሽፎርድን ውል ሳያራዝሙ ወደ ማንቸስተር ዩናይትድ ከመለሱት በኋላ ለሚጫወቱት ሃይ ፕረስ ይጠቅመናል ብሎ ያሳወቱን እነዚህ ሁለት ተጫዋቾች እንግዲህ ገዝቷቸዋል። ላሊጋ ላይ ይጠቅሟቸዋል ብላችሁ ታስባላችሁ? አሁን ይጠቅሟቸዋል ብዬ አስባለሁ በጣም። ነገር ግን ሻምፒዮንስ ሊግ ላይ እንደ ካሪም አዴሚና እንደ አንቶኒ ጎርደን ያሉ ኳሊቲዎች ባርሳን ምን ያክል ሊያሳድጉት ወይ ደግሞ ሻምፒዮንስ ሊግ ለማሳካት ያለውን እድል ከፍ ሊያደርገው ይችላል የሚለው ነገር ግን በጥያቄ ምልክት የማይሆነው ስፔሻሊ ላሊጋው ላይ ራሱ አሁን ማድሪድ እየተንቀሳቀሰ ያለበትን መንገድ ስትመለከቱ ከዚህ በላይ የሆነ ነገር መሞከር ያለባቸው ይመስለኛል። በአንጻራዊው ግን በጣም ታዳጊና ተስፋ ያላቸው ልጆች አሁንም በባርሳ ቤት አሉ፣ ይቀጥላሉ። ፔድሪ ሁልጊዜም ፔድሪ ነው። ላሚን ያማል፣ ፓው ኩባርሲ ደግሞ አይታችኋቸዋል። በሌላ በኩል ደግሞ ተከላካይ መስመሩ ላይ ሜቢ አይመሪክ ላፖርት ሊጨመር ይቻላል የሚል
አዳዲስ ዜናዎችንም እየሰማን ነበረ። ብቻ እነዚህ ሁሉ ነገሮች በላሊጋ ቤት ተገኝተዋል። እነዚህ የዝውውር መስኮት ላይ ከዚህም በኋላ ረጅም ጊዜ ስለሚቀር ብዙ አዳዲስ ነገሮችን የምንሰማ ይሆናል ማለት ነው። ፕሪሚየር ሊግ መቼ ነው የሚመለሰው? ላሊጋ መቼ ነው የሚመለሰው? ሴሪያ መቼ ነው የሚመለሰው? ከፕሪሚየር ሊግ ከምንወደው እንጀምራለን። ከዛሬ 25 ቀን በኋላ ፕሪሚየር ሊጉ ይመለሳል። እንግዲህ በኦገስት 21 የመጀመሪያ ጨዋታ ቡድናችን ከኮቨንትሪ ሲቲ ጋር ቆንጆ ጨዋታ የሚያደርግ ይሆናል። አርብ ዕለት ምሽት ላይ ማለት ነው። አሸናፊዎቹ ከአዲስ አዳጊዎቹ ጋር እነሱም ሻምፒዮኖች ናቸው። የሻምፒዮንሺፕ የፍራንክ ላምፓርድ ቡድን ባይዚ ፍራንክ ላምፓርድና አርቴታ ተጫዋች የነበሩ ሰዓት ላይ በጣም የማይዋደዱ ተጫዋቾች ነበሩ። እንዲሁ ለታሪክ ያክል እንድታውቁት ብዬ ነው። ብቻ የሚገርም ጨዋታ ሆኖ ፕሪሚየር ሊጋችን ይጀምራል። ከሱ አንድ ሳምንት በፊት ደግሞ በኮሚኒቲ ሺልድ ቡድናችን አርሰናል ከማንቸስተር ሲቲ ጋር ጨዋታውን የሚያደርግ ይሆናል። ፕሪሚየር ሊግ ሻምፒዮኖቹ ከኤፍኤ ካፕ ሻምፒዮኖቹ ጋር ማለት ነው። አመቱ ላይ የምናየውን ነገር በደንብ ዲክቴት ያደርጋሉ ብዬ አስባለሁ። በዚህ ቀጣዩ የውድድር አመት ላይ በጣም ማየት የምፈልገው ነገር ግን አዲስ ጀነሬሽን ኦፍ ኮቾች የምናይበት አመት ይሆናል ማለት ነው። ልብ አላላችሁትም ኦልሞስት የቶፕ ሲክሶቹ ሁሉም ኮቾች እድሜያቸው 40 ቤት ውስጥ ነው። ማንቸስተር ዩናይትድ ማይክል ካሪክን ይዟል። አርሰናል ሚኬል አርቴታን ይዟል። ማንቸስተር ሲቲ በኤንዞ ማሬስካ ስር ነው ያለው። ሊቨርፑል በአንዶኒ ራዮላ፣ ዣቢ አሎንሶ በቼልሲ ኢማጂን እነዚህ ተጫዋቾች እንዳለ አሰልጣኞች እንዳለ እድሜያቸው 40 ቤት ነው። ስለዚህ እግር ኳስን አንድ ጀነሬሽን አዲስ ኮቾችን እንዳገኘች አብረን እየተመለከት እንገኛለን። ፉክክሩ ሁል ጊዜ ዲሳፖይንት አያደርግም፣ የሚቀጥል ይሆናል። ሻምፒዮን አርሰናል ይሆናል ብዬ አስባለሁ ፈልጋለሁ። ነገር ግን ፕሪሚየር ሊጉ የማይታሰብ እንደሆነ ሁል ጊዜም እንደምታውቁት የማይታሰብ እንደሆነ ታውቃላችሁ። እናንተም ብቻም እንደሚፈጠር አብረን የምንመለከት ይሆናል ማለት ነው። ዛሬ ፕሮግራማችን ላይ ስለ ትራንስፈር ያሉን ዜናዎች እና አንዳንድ ደግሞ የዘገብናቸው ነገሮች ይሄን ይመስላሉ። አርብ ባለው ፕሮግራማችን ምን አለሽ ላይ ሳምንቱ ላይ የተፈጠሩት የሚገራርሙ ነገሮች የምናነሳ ይሆናል። በአዳዲስ ነገሮችም ጠብቁን። ፋንስታራን ሰብስክራይብ ማድረጋችሁን አትርሱ። እዚህ መቅረብ የምትፈልጉ ከሆነ ከታች ያለው የቴሌግራም ዲስክሪፕሽናችን ላይ በመግባት አለሁ በሉን ወዬ እንላችኋለን ማለት ነው። እስካሁን አብራችሁ የነበርኩት እኔ ሆስታችሁ ቴክኖስ አርሰናል ነኝ። ይመቻችሁ።